ምናልባት በዚህ ቪዲዮ ትንሽ ሀሪሽ ሆኜ ልናገራችሁ እችላለሁ። ምክንያቱም መተኛት አልቻልኩም። ይህን ነገር ካልነገርኳችሁ፣ ይህን ነገር ካላልኳችሁ ይቆጨኛል። በነገራችን ላይ የሰውን ሀቅ የወሰደ አንድ ፋክተሪም የሰረቀ በሬም የሰረቀ ዶሮም የሰረቀ የሰውን የዕደ ጥበብ ውጤትም የሰረቀ ሰው ሌባ ነው። እንደ ማህበረሰብ ሆን ብለን ሳይሆን ሳናውቀው ይህንን ልጅ ለዘመናት ስንሰርቀው ስናሰርቀው ኖረናል። የሱን ኦሪጂናል ስራዎች የተለፋባቸውን መከራ ያየባቸውን የጥበብ ውጤቶች፣ መዝሙሮች፣ ወረቦች ካለምንም ክፍያ ቀጥታ እሱን ሳንጠቅም በየቤታችን ስናዘምር ኖረናል። በየመድረኩ ላይ ስናዘምር ኖረናል። ይሄ የሰው ሀቅን መውሰድ ነው። የሰው ሀቅ ነው። የሰው ሀቅ ነው። እሱ ዛሬ እኛ በመስረቃችን የተነሳ ያን ሁሉ መከራ ያየባቸው ያን ሁሉ ጥበብ ውጤቶች እያሉት በባዶ እግሩ ቤት አልባ ሆኖ በየመንገዱ ላይ ሰው እየሸኘው ኢቭን መንገድ የሚመራው አጥቶ ይንከራተታል። ለምን? እኛ እንደ ማህበረሰብ ተደራጅተን ስለሰረቅ ነው ማለት ነው። ብዙ መዘምራንን ብዙ የጥበብ ሰዎችን እንዲህ ለዘመናት ስንሰርቅ ኖረናል። አሁን ላይ እግዚአብሔር ይቅር እንዲለን የምንፈልግ ከሆነ ይሄ ሰውዬ መካስ አለበት። ሲሪየስ ነው። ሌብነት ነው። ሳናውቅ ይሆናል የሰረቅ ነው፣ ግን ያው ሌብነት ነው። የሰው ሀቅ እጃችን ላይ አለ። ነገ ቤተክርስቲያን ሄደህ ስትሳለም ይሄንን ቪዲዮ ሰምተህ እንዴት ልብ ኖሮ ሄደህ ትሳለማለህ? ምን አይነት ሀቅ አለ? ነገ ፋሲካ ጾም ነገ ሊገባ አይደለ? እንዴት ብለህ ቤተክርስቲያን ሄደህ ትሳለማለህ? የዚህን ሰው ሀቅ መመለስ አለብን። እየለመነ ሳይሆን ሀቁን እየጠየቀ ነው። ስለዚህ እኔ አሁን አንድ ቻሌንጅ አቀርብላችኋለሁ። እባካችሁ አጠገቡ ያላችሁ ሰዎች የንግድ ባንክ አካውንቱን ሼር አድርጉ። ከ10 ብር መነሻ አድርጎ እያንዳንዱ ሰው የእሱን መዝሙር ሰምቻለሁ፣ የእሱ ወረብ ዘምሬያለሁ ሰምቻለሁ ብሎ የሚያስብ ሰው፣ ህሊና ያለው ሰው፣ የሚቆረቆረው ሰው ከ10 ብር አንስቶ ልቡ እንደፈቀደ እስተፈለገው ድረስ ያስገባለት። ይሄንን ካላደረጋችሁ ነገ ቤተክርስቲያን አትሄዱ። ጥቅም የለውም። የሰው ሀቅ እዚህ ጋር ሽምጥጥ አድርገህ በልተህ ምን እንትን አለው? አንድ በዓለማዊ ዘፈን እኮ ማለት ነው አንድ ነጠላ ዜማ የሰራ ሰው አንዴ ዱባይ፣ አንዴ ቻይና፣ አንዴ ቱርክ፣ አንዴ ምን እየሄደ ይጨፍራል። ይሄ ግን ማለት ነው ለነፍስህ የሚሆን ነገር ሰርቶ አንተ ሰርቀው በባዶ እግሩ መሪ አጥቶ ይሄዳል። ከዚህ በላይ ግፍ አለ እንዴ? ግፍ የምትፈሩ ከሆነ ለዚህ ሰውዬ ለዚህ ወንድሜ አስገቡለት። እኔም ቮለንተሪ ነኝ። አካውንቱን በዚህ ቲክቶክ ፔጅ ላይ አጋራለሁ። እኔም ማስገባት ያለብኝን አስገባለሁ። ሁላችሁም በዚህ ነገር ላይ ተባበሩ። ቪዲዮም ስሩ። የሰው ሀቅ የሰው ነው። ስለዚህ ይህን ነገር ካላደረጋችሁ እውነትም ከራሳችሁም ተጣልታችኋል፣ ከእግዚአብሔርም ተጣልታችኋል። ንስሐ እኮ ሄዶ የሚገባው የሰው ሀቅ ተመልሶ ነው። ስለዚህ የሰው ሀቅ መልሱ ለማለት ፈልጋለሁ። ይሄ ልመና አይደለም። የሰውን ሀቅ መልሱ ብዬ እያስጠነቀቅኳችሁ ነው። ካለበለዛ የሰው ሀቅ ይዘህ ቤተ ክርስቲያን ገብተህ ብትወጣ ምንም ያው ነው። ንስሐ ብትጠይቅ ይቅርታ ብትጠይቅ አንተ የሰው ሀቅ ይዘህ ምን ዋጋ አለው ለማለት ነው። ለማንኛውም ስላዳመጣችሁን በጣም አመሰግናለሁ። ይህን ቪዲዮ ለሁሉም ሰው እንዲደርስ ኮፒ ሊንክ ሼር በማድረግ ትብብራችሁን አሳዩኝ። በጣም ስሜታዊ ሆኜ ተናግሬ ከሆነ ኢቭን አሁንም አልወጣልኝም፣ በጣም ይቅርታ ልጠይቃችሁ ፈልጋለሁ። በነገራችን ላይ የዩቲዩብ ቻናል ክሬት አድርጌያለሁ። እሱ ላይም በጣም ብዙ ቪዲዮዎችን ለማጋራት ሀሳብ ስላለኝ እየገባችሁ ዩቲዩብ ላይ ሰብስክራይብ አድርጉኝ፣ ደግፉኝ። ስላዳመጣችሁኝ አመሰግናለሁ። ክበሩልኝ።